ሰላም ሰላም፣ እንዴት ናችሁ የዩቲዩብ ቤተሰቦች? እኔ በጣም ደህና ነኝ። እንግዲህ ዛሬ በተለመደው ማሳያችሁ እንዴት በስልካችሁ ብቻ ገንዘብ እንዴት እንደምትሰሩ ነው። መጀመሪያ የምናደርገው ቀጥታ ወደ ፕሌይ ስቶር ነው። ፕሌይ ስቶር ገባን በኋላ ሰርች ቦታ ላይ ሄደን ምን ብለን ሰርች እናደርጋለን? መኒ ጌም ብለን ሰርች እናደርጋለን። ከዛ በኋላ ወደ ታች ስክሮል እናደርጋለን አፕሊኬሽን እስከሚመጣልን ማለት ነው። ከዛ በኋላ አፕሊኬሽኑን አግኝተነዋል። አፕሊኬሽን ይቺ ናት። ከዛ አፕሊኬሽኑን ከፍተውና ኢንስታል እንለዋለን። ዳውንሎድ ማለት ኢንስታል እንለውና እስከሚወርድልን እንጠብቀዋለን። ከዛ በኋላ ያው የአፕሊኬሽን ተመቻችቷል ማለት ነው። እናንተ ሰብስክራይብ በማድረግ አጥርኩ። በቀጣይ ቪዲዮ ደግሞ ስለ አዳዲስ ነገር ስለማመጣ እንዴት ቫይራል የወጡ ላይሪክሶችን ቲክቶክ ላይ የሚሰሩትን እንዴት እንደሚሰሩ ስለማመጣ ላይክ፣ ሰብስክራይብ፣ ሼር በማድረግ ተባበሩ። ይሞላ ነው አሁን እንኳን ኢንስታል እስከሚያደርግ እንጠብቀዋለን ትንሽ። ከዛ በኋላ ኢንስታሉን ቀጥታ ፕሌይ ነው የምንለው። ወደ አፕሊኬሽኑ እንገባለን። ከዛ በኋላ አፕሊኬሽኑ ከከፈትን በኋላ ኮንቲኒው ቱ ዊን የምትለውን እናካለን። ከዛ በኋላ ኮንቲኒው ቱ ዊን የሚለውን ነካነ በኋላ ሎዲንግ እያደረገን ትንሽ እንጠብቀዋለን። ከዛ በኋላ በቀጥታ ፕላይ ነው የሚለን። ፕላይ እንለዋለን ቀጥታ። ከዛ በኋላ መጫወት እንጀምራለን። ይሄ ፈርስት ታይም ስለሆነ እንደዚህ ነው። ከዛ ፕላይ ብለን እናስጀምረዋለን። ከዛ በኋላ አሁን በመጀመሪያ ምን ያሰራን ጀማሪ ስለሆነ ትንሽ ነው የሰጠን። በደንብ ስንሰራ ግን ይሰጠናል። $0.25 ሁለት ጌም ኤንድ ፍሪ ስፓይን አንድ ሰጥቶናል። ኮንቲኒው እንለዋለን። ከዛ እዚህ ጋር ክላይም እንላታለን። እቺ 100 ትኬቷን ክላይም እንላታለን። የሆነ ቁጥር ሲደርስ ስለሚጠቅመን ማለት ነው። ከዛ በኋላ ይሄን ቅድም አንድ ተሰጥቶናል። የቀመጠ ኤክስ እንለዋለን። ከዛ በኋላ ያለንን ብር አሁን ያያችሁ 0.25 ቅድም የሰራ ነው ማለት ነው። ከዛ እንዴት ነው ዊዝድሮው የምናደርገው? ዊዝድሮው ቪያ ፓይፓል የሚለውን እንነካለን። ከዛ አሁን ይመጣልናል። ይሄ አሁን እዚህ ጋር የሰራ ነው። ምን እያለ ነው እዚህ ጋር we give away $32,300 በወር how to win እንዴት ነው የምናሸንፈው የሚሆን ነው ካለ ከዛ ያሳየና እንዴት እንደምናሸንፍ ዝርዝሮችን ማለት እናያለን። ማውጣት የምንችለው $10 ሲሞላ ነው። አሁን $0.25 ነን። ስለዚህ $10 ለመሙላት ጠብቀን መስራት አለብን። ከዛ ዊዝድሮው ፓይፓል እንለዋለን። ያን በዛ የምናወጣበት ማለት $10 ከደረሰ በኋላ እንደፈለግን ማውጣት እንችላለን። ከዛ ማውጣት የምንችለው በዊዝድሮው ፓይፓል ካልነው በኋላ ያስመርጠናል። ሲቢ፣ ቴሌብር እና ሞአ ይሄ አቢሲኒያ የሚባለው ማለት ነው። ከዛ በኋላ በዛ በምንጠቀመው መርጠን ማለት እንችላለን። ግን $10 መሙላት አለበት። ከዛ በላይ ማውጣት ስለማይቻል ማለት ነው። ከዛ በኋላ በቀጥታ መጥቶ እዚህ ጋር ላኪ ጌም የሚለው ይሄ $10 ኢን ካሽ ይላል። ኮሌክት ዘ ኦል ነምበር ማክሲመም ቻናል ኢን ዘ ድሮ። እዚህ ጋር ኮሌክት ካደረግን በኋላ እነዚህ ቁጥሮች አሉ። እነዚህ ቁጥሮችን የሸከፍን በኋላ ይሰጠናል። ያን ሌቭል 1 ሌቭል 2 እያለ እንደዚህ ሚሽን ነው። እስከ $500 ይሰጠናል። የመጀመሪያው 10 ነው። ከዛ 100 እንደዚህ እያለ ይጨምራል። ከዛ ይሄ ቅድሞ እዚህ ጋር ነው
እዛ የቅድሞ ስፓይን ይደርሳልና ስፒን እናደርገዋለን። $1 ጨምረን አያችሁት ላይ ሲጨምር ቅድም 0.25 ነበር፣ አሁን 1.25። እንግዲህ እኔ ራሱ ከጀመርኩ ያያችሁ ስንት እንትን እንዳለ 0.25 ሲደመር $1 $1.25 ይሆናል ማለት ነው። የራሱ እንግዲህ የጀመርኩ ያያችሁ ነው። እንግዲህ ደቂቃ 5 ደቂቃ ነው፣ ግን የሰራ ነው በ5 ደቂቃ $1 ማለት ወደ 5 ሰዓት ምናምን ብንሰራ $6 ምናምን እናገኛለን ማለት ነው። በቀን ደግሞ አንዳንድ ሰዓት ብንሰራ ብዙ $1 እናገኛለን። እና እዚህ ጋር መጫወት፣ እዚህ ጋር ምንድነው እናደርገው መጫወት ነው። እዚህ ጋር እንትን የስፒድ ለማድረግ እና ያን ጊዜያችንን የሚያቀልሉ ነገሮች ለመጠቀም እንትን እያለ ነው የማስታወቂያ አድቨርታይዝመንትስ። ከዛ ያንን ለማየት ትንሽ እንጠብቀዋለን። ከዛ እስከሚያበቃ ትንሽ እንጠብቀዋለን። ያው ይሄን ማጥፋት የምትፈልጉ ከሆነ ኮሜንት ላይ ጻፉልኝ፣ እንዴት እንደምታጠፋ አሳያችኋለሁ። የሆነ ቆንጆ አፕሊኬሽን አለች እናንተ ለጋይስ ለፎሎወሮች ያሳያችኋለሁ። ኮሜንት ላይ ጻፉልኝ ወይም በቀጣይ ቪዲዮ ሰራላችኋለሁ። አያችኋው እንዴት እንደሚያቀልልን ባንዴ። ከላይ ላይ የሚያስፈልገን 12 አድርገናል። አሁን 002 ከላይ ላይ እዛ ላይ እዚህ ሰውዬ ይመጣል ጨርሳችኋል እያለ ነው። ከዛ እዚህ ጋር ክሌም እንላታለን። 100 ትኬት ሰጥቶናል። ይሄ ትኬቱ የሆነ ቦታ ላይ ነው የሚጠቅመን። ትኬት አንዱ ይላል። ያንን ትኬት ስናስገባለን ብዙ $1 ነው የሚሰጠን። ከዛ በኋላ አሁን በቀጥታ የምናደርገው ምንድነው 25 ነው የሚያስፈልግን ለቀጣይኛው ማለት 25 እነዚህን ማለት። ከዛ ፕሌይ እንለዋለን። ፕሌይ ብለን ከዛ አሁን እንጫወታለን ፕሌይ ብለን። ከዛ በኋላ ያው አሁን እየቀነሰ ነው፣ እያሸነፍን ነው፣ እየቀነሰ ይሄዳል። ፎከስ የምናደርግ ከላይ ላይ ያሳየንን ብቻ ነው መጫወት ያለብን። ሌሎችን ምንም ብንጫወታቸው ምንም ጥቅም ስለሌለው ከላይ ላይ ያሳየንን ብቻ እነዛን ለመጨረስ ነው መሄድ ያለብን። እነዚህን አሁን ለምሳሌ ያው እየተጫወትኩ ነው እያያችሁኝ፣ ከዚህ በፊትም ስለሰራሁበት አውቀዋለሁ እኔ። አንዱን 0 ጨርሻለሁ። አንዱ 6 ስለሚቀረኝ አሁን ያው እንደዚህ የሚያቀልሽ ናታይ ላይ ያሉትን ነገሮች ስጠቀም ባንዴ ትልኛን ጨረስኩ። ከዛ በኋላ ሰውዬ ይመጣል ጨርሳችኋል አመሰግናለሁ ይላል። ከዛ እዚህ ጋርም ክሌም እንላታለን። ከዛ እዚህ ጋር አሁን አንዱት ማድረግ ከፈለግን ኢንተር እንለዋለን። ከዛ እዚህ ጋር 10 የሚሰጠን እቺን ነክቤልና ላኪችን ነካለን። ከዛ በኋላ ወደ አድቨርታይዝመንት ወደ ማስታወቂያው ነው የሚወስደን። ማስታወቂያውን ትንሽ እናያለን። ከዛ በኋላ ቁጥር ይሰጠናል። እነዛን ቁጥሮችን ከሸከፍን በኋላ ምንድነው የሚያደርገው ያንን $10 ይለቅልናል። እንትን ኮሌክት እናደርጋለን። እነዚህን ማስታወቂያዎችን ማለት አይተን ከጨረስን በኋላ እንደዚህ ነው የሚያደርገው። ትንሽ ከተጫወተ በኋላ ማስታወቂያውን ሂጁ ይለናል፣ ቁጥር ይሰጠናል። እነዛን ቁጥሮችን ከሞላን በኋላ እንትን ይሄ ያንን $1 ይለቅልናል። ከዛ በኋላ ኤክስ ብለን እንወጣለን። ከዛ በኋላ ከላይ ላይ ኤክስ የምትለው ምልክት ትመጣለች። ኤክስ እንለዋለን። ከዛ ያው ሰጠን። ያው አሁን ስንት ቀረና ማለት ነው? አንዱን ይዘናል። 1 2 3 4 5 6 ቀረና ማለት ነው። ሶሪ 7 ቀረና ማለት ነው። አንዱን ይዘናል። እንግዲህ 7ቱን እንደዚህ እያየን እና እቺን ፍሊፕ ፎር እያየን ቁጥሮችን ሸክፈን $10 ማግኘት እንችላለን ማለት ነው። ይሄ ሞር ያቀልልና ያው ግን እንደዚህ ነው ጥሩ አይደለም። ምክንያቱም እንትን ሊላን ይችላል፣ የኛውን የጨዋታውን ሊያከብድብን ይችላል። በዚህ ፎከስ ማድረግ እንትን ማለት እና እዚህ ጋር ደግሞ እንዴት እንደምናወጣው ምናምን እያሳየን ነው። ይሄ አያችሁ ትኬቱ እዚህ ጋር 3000 ትኬት ወደ $300 እቀይርላችኋለሁ እያለ ነው። 3000 ትኬት ወደ $300። እዚህ ጋር ራሱ ኮሌክት
2700 ሞር ቲኬት ቱ ኢንተር ዘ ድሮ። እዛ ኢንተር ድሮ ይልና እዚህ ጋር ይሰጠና ኢንተር ድሮ ማለት ስንት እዚህ ጋር አሁን እዚህ ጋር ኮሌክት ማድረግ ያለብን እነዚህ ቲኬቶቹ የሚጠቅሙና እዚህ ጋር ነው። አንድ ሰዓት ብትሰራሱ በጣም ያገር ነው እንትን እኔ ራሱ አሁን ከጀመርኩ 10 ደቂቃ ነው። 10 ደቂቃ ነው። በ10 ደቂቃ የሰራሁት ያያችሁ። እዚህ ጋር ክሌም እንላታለን። እቺን ኮንግራይልና አንድ ፉል ስፔን አግኝታችኋል ይላል። ከዛ ላ ምንድነው የምናደርገው? ቀጥታ ማጫወት ነው ጌሙን ማለት ነው። እዚህ ስፔን አለው አንድ ሰጠን ሌላ ጨመረ። አያችሁታ ሲጨምር 0.1 ነው የሰጠን፣ ግን ቲፕ አለው። ቲፕ በቲፕ እየጨመረ ነው የሚሄደው። እሺ ጋይሶች አመሰግናለሁ ስለተከታተላችሁኝ። ለዩቲዩብ አዲስ ከሆናችሁ ሰብስክራይብ፣ ላይክ በማድረግ ተባበሩ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ። ቻው ቻው።